ሰላም ጤና ይስጥልኝ። ውድና የተከበራችሁ የትዕግስት ዩቲዩብ ተከታታዮች እንዴት ናችሁ? ጋ ሁሉ ሰላም፣ ሁሉ መልካም። ምሳ አብረን እንሰራለን። ዛሬ ስጋ መረቅ ነው የምንሰራው። ስራው ተጀምሯል። ቲማቲሜን ሽርምሬ ከትፍ ያለው ቃሪያንም ሽርምሬ ሽንኩርቴንም ሽርምሬ የከተፍኩት ማለት ነው። ከዛ ደግሞ እዚህ ጋር ደግሞ ያዘጋጀዋቸው አሉ ማለት ነው። ድንችና ካሮት፣ እዚህ ጋር ደግሞ ፍልፍል አስዋት እና ደርሴን፣ እቺ ደግሞ ቃራ የምታቃጥለው ናት ማለት ነው። አብሬ ያላቁላላም ብዙ አይፈልጉም። ያው ሽታው ደስ ስለሚል ነው የምጨምርበት እንጂ ሰዎቹ አይፈልጉም አትሉም። እንዳትፈርጥብኝ ብዬ ነው። አብሬ ካቁላላው ይፈርጣል ብዬ ነው። እና እንደዚህ ነው እላችኋለሁ። የዛሬ ምሳችን ይሄንን ይመስላል። በዚህ ነው እየተፈራለ ማለት ነው። ቲማቲምና ሽርምሬ ከተፍኩትን ቃራ የማያቃጥለው ቃራ ማለት ነው። ፍልፍል ባርድ እንደዚህ ሽርምሬ ከተፍኩት ከዛ ደግሞ ቅመም እጨምራለሁ ማለት ነው። ትንሽ ሲንተከተክልኝ ያው በነገራችን ላይ እኔ ማጆን ከተጠቀምኩ ጨው አልጠቀምም። ማጆን ብቻ ነው የምጠቀመው። ወይ ጨው ወይ ማጆን ነው የምጠቀመው፣ ከሁለት አንዱ ማለት ነው። ጨው ብዛት አይፈልጉም እና ያ ሁለት ማጆን አድርጌያለሁ። ኩርኩም፣ ፍልፍል አስዋት፣ ብላክ ፔፐር፣ ሁሉንም ቅመማ ቅመሞች ተጠቅሜያለሁ ማለት ነው እኔ። ድስቱ እየሄደብኝ ያስቸገረኝ እኮ እናንተ። እንዴት ላማስለው ነው በሁለት እጄ ለምጄ ፈጣሪ
ውስጠኛ ነው። በአንድ ሴት ጊዜ እንዴት ለማስለው ድስቱ ራሱ እየተንሸራተተ አሁን ደግሞ ምን አደርጋለሁ? ድንችና ካሮት ነው ደግሞ ነው የተቀቀሉት ማለት ነው። ያላችሁ ነገር መጠቀም ትችላላችሁ። ደርሲና ላይሙን አስዋድ ፍልፍል ሀር አጥንት ስላለው እኔ አሁን ገና ውሃ ጨምርበታለሁ ማለት ነው። አጥንቱ በደንብ መብሰል አለበት። ቢያንስ ለ2 ሰዓት ያህል መብሰል አለበት ሰዓት ላይ ማለት ነው። አጥንቱ ትላልቅ ነው። 2 ሰዓት ይፈጃል እዚህ ሀገር ስጋ ሊበስል ማለት ነው። አይበስልም ቶሎ ነው። ከ2 ሰዓት እንደው ያው ሰዓት እስክትደርስ ትንሽ ፍልፍል እስክትለዝጋና እና ምግብ አሰራራችን ይሄን ይመስላል። ያው ገና ሰዓቱ በጣም ገና ስለሆነ ሩዝ አሁን አላደርግም። ገና አጥቤ አዘጋጅቻለሁኝ። እንትኑ እስኪ በስል በጣም ይቆያል ስጋው ማለት ነው። እዛ ነው በነገራችን ላይ እዚህ ሀገር ምግብ አሰራር እንደ ቤቱ ነው። ሁሉም እንደ ራሱ እንደ ቤቱ ነው የሚያዘጋጀው በተለያየ ስታይል በተለያየ ነገር ማለት ነው። ስለዚህ ያው መረቃችንን ይሄን ይመስላል። እንግዲህ መልካም ቀን ይሁንላችሁ። ባይ ባይ። እና ደግሞ ላይክ፣ ኮሜንት፣ ሰብስክራይብ አድርጉኝ። እኔም እመልሳለሁ በታማኝነት። መልካም ቀን ይሁንላችሁ በያላችሁበት።